ዳርን እርፍ ብለውበት ደስ ብሏቸው ከሚኖሩ ሰዎች መካከል አንዷ ነኝና ያው ከእግዚአብሔር አይደለ ትዳር በጣም መልካም ባለቤት ነው ያለኝና ትዳር ውስጥ ገብቼ ያገኘኋቸው ነገሮች እንዲህ ብዬ የሚቆጥሩ አይደለም ለኔ በቃ መልካም ህይወት የጀመረው ብዬ ማስበው ትዳር ከያስኩበት ነው አሁን ሰዎች ከላዩን ያዩና ሁለት ልጅ ብቻ እንዳገኘሽ ነው የሚያውቁት ከሱ ባሻገር በጣም ብዙ ይሄ ምንድነው የሚባለው በደንብ ከልቡ የሚያግዘው ሰው አለ አይደል በቃ ከልቡ ለኔ ህልም የሚኖር ሰው ነው አንዳንድ ጊዜ እኔ በራሴ ህልም ላይ ሰንፋለሁኝ ወደ ኋላ አላለሁ ባለቤቴ ለኔ ህልም የማይተኛ ሰው ነው ያጋነንኩ አይደለም ስለኔ መውጣት ስለኔ ሻይን ማድረግ ስለኔ ስራ መስራት ስለኔ መሳካት ለተቀን የሚጨነቅልኝ ሰው ነውና ሙሉ ገዛ ከባለቤቴ ያለኝ በጣም መልካም ሰው ነው በጣም አንደርስታንድ ያደርገኛልና በቃ እርፍ ሰላም ይሄ በቃ እርፍ ብላ ሰላም ያለው ኑሮ አይደል ትክክለኛው ትዳር ሲሆን እንደዛ አይነት ኑሮ እየኖርኩ ስለሆነ ሰዎች ትክክለኛ ትዳር ውስጥ ሲገቡ ያ አይደለም አሁን ብዙ ምስሎች ስለምና ያ አይደለም ትዳር በጣም ብዙ መልካም ትዳሮች አሉና ባካቸው አግቡላለው እርፍ የሚያደርጋችሁን ይስጣችሁ ለዛ ጋር